ሰላም የቻናላችን ቤተሰቦች ዛሬ አዲስ የተለቀቀ ኤርድሮፕ አለ በቴሌግራም ቦት አማካኝነት የሚሰራ ያው ከዚህ በፊት እንደነ ሃምስተር እንደ ኖትኮይን ምናምን የተመሳሳይ አይነት ይዘት ያለው የቴሌግራም ቦት ነው። ሊንኩን ዲስክሪፕሽን ላይ ወይም ቴሌግራም ላይ አስቀምጥላችኋለሁ። ምንም አይነት ገንዘብ ኢንቨስት አናደርግም። በነፃ እንዴት ሰርተን ኤርድሮፕ ላይ ተሳታፊ የምንሆንበትን መንገድና ኤርድሮፖች እንዴት እንደሆኑ የማታውቁ ልጆች በዛው እንዴት እንደሚሰራ እንዴት እንደምናገኝ ያሳያችኋለሁ። ቪዲዮውን ባለማሳደፍ ተከታተሉኝ። ሊንኩን እንደነካችሁት ወደ ቴሌግራም ይወስዳችኋል። ከዛ በኋላ ስታርት ትሉታላችሁ። ልክ እንደዚህ አይነት ቦታ ነው የሚመጣው። እዚህ ጋር አሁን ይሄው ምንም USDT የለኝም፣ ምንም IMR የለኝም። ስለዚህ እንዴት ከዜሮ ተነስተን እንደምንሰራ አብረን እናያለን ማለት ነው። በመጀመሪያ ያው ስታርት ማይኒንግ ኮይን የሚለውን ነው የምንነካው። እዚህ ጋር ስታርት ማይኒንግ ኮይን የሚለውን ስነካ እንደምታዩት በእንደዚህ አይነት መንገድ ማይን ማድረግ ይጀምራል። ለ4 ሰዓት ከ59 ደቂቃ ነው። ያው ለ5 ሰዓት ነው ማለት ነው ማይን የሚያደርግልን። ከ5 ሰዓት በኋላ ደግሞ ተመልሰን መተን እዚህ ጋር ማይን እናደርጋለን። ማይን ያደረግናቸውን ኮይኖች ደግሞ ያው እዚህ ጋር 2 ነው ሚኒመም። ይሄ 2 ሲሞላ እዚህ ጋር ወደዚህ ወደ ዋሌታችን ልከዋለን። USDTም እንደዛው የምናደርግበት መንገድ አለ። እዚህ ጋር ተጨማሪ ደግሞ ከዚህ ውጪ ለመርሳት እዚህ ጋር earn more የሚለው ላይ እንገባለን። ከዛ እዚህ ጋር earn more ለማድረግ ምንድነው ኢንቫይት ማድረግ ይጠይቀናል። ኢንቫይት one friend to instantly referral free mining ticket አንድ ሰው ብቻ ስትጋብዝ ሪፈራል ቲኬት ታገኛለህ። ከዛ ይሄ ኢንቪቴሽን ይከፈትልሃል ይላል። ስለዚህ ምንድነው የምናደርገው እዚህ ጋር earn more የሚለውን ነካት። ይሄ ኢንቫይት የሚለውን ስነካ ኢንቪቴሽን ሊንካችን እዚህ ጋር አለ። ይሄው እቺን ኮፒ የምትለውን ስነካ ይሄው ኮፒ ሰክሰስ ብሎኛል። ስለዚህ እናንተ ሌላ ቴሌግራም ካላችሁ ከፈለጋችሁ ራሳችሁን መጋበዝና ጆይን ከዛ ስታደርጉ ይሄ ይከፈትላችኋል ማለት ነው። አንድ ሰው ብቻ ከፈለጋችሁ ቴሌግራም ግሩፕ ላይ ፖስት ማድረግም ትችላላችሁ። እዚህ ጋር ግሩፕ ወደሚለው ቦታ ደግሞ እንመጣለን። ግሩፕ የሚለው ቦታ ላይ ያው ሪፈራል ሊንካችሁ እዚህ ጋር አለ። ከፈለጋችሁ ከዚህም ኮፒ ታደርጋላችሁ። በዚህ ሊንክ አማካኝነት ሰዎች ስጋብዙ 10% እየጨመረ ይመጣል። ከዛ በኋላ እዚህ ጋር ደግሞ ይሄው ኤርድሮፕ አለ እንደምታዩት 3212 USDT ፓርቲሲፔት የሆኑ ደግሞ 1100 ምናምን ሰዎች አሉ። ጆይን ነው የሚለውን ነካዋለን። ከዛ በኋላ እዚህ ጋር ያው አንድ ሰው ፕላስ አንድ ሰው ሪፈር አድርጉና ከዛ ይሄን ትቀላቀላላችሁ ይላችኋል። ስለዚህ አንድ ጓደኛችሁን ጋብዛችሁ 3213 ቶታል ፑሉ ላይ ያለ USDT ነው። ከዚህ ውስጥ እናንተ ምን ያክል እንደሚደርሳችሁ አይታወቅም። አንድ ፍሬንዶቻችሁን ጋብዛችሁ ተሳተፉ። እነዚህ ሁሉ ሰዎች እንደምታዩት ተሳትፈዋል። እዚህ ላይ እናንተም ተሳተፉና ያው እዚህ ጋር እየሰራችሁ በዛ ላይ ደግሞ ሪዋርድም ታገኛላችሁ። ያኛውም ደግሞ እንደዛው ማይን እያደረገላችሁ ነው ማለት ነው። የመጀመሪያው እኔ ዋናው አካውንት ላይ ወስጄ አሳያችኋለሁ። እዚህ ጋር አክሰለሬት የሚለው ላይ ደግሞ እንገባለን። ባይ እናደርጋለን። በምንድነው ባይ የምናደርገው? ስፒድ ቶታል ስፒድ ማይኒንግ ስፒዳችንን ነው በ100 IMR ማለት ነው። IMR የሚባለው ደግሞ ምንድነው? ይሄ እዚህ ጋር የሚመጣው ያልኳችሁ ወደ ዋናው አካውንት ወስጄ አንዴ ላሳያችሁ። ጓደኞቼ እንደምታዩት ወደ መጀመሪያው አካውንት መጥቻለሁ። ያው የቅድሙ ለእናንተ ለማሳየት ነው። እዚህ ጋር 348 IMR አለኝ አሁን እዚህ ጋር ያው earn more የሚለው ላይ ስገባ ቅድም አንድ ሰው ኢንቫይት አድርገው ያልኳቸው ያው ለኔ ተከፍቶልኛል 3 ቲኬት አለኝ። ስለዚህ እዚህ ጋር ታፕ ማድረግ እንችላለን ማለት ነው። ያው 10 ይጨምርልኛል እዚህ ጋር እንደምታዩት ይሄ IMR። ስለዚህ እንደዚህ ልክ ያው መግቢያው ላይ ነግሬያቸዋለሁ። እንደ መግቢያው ላይ እንደነገርኳችሁ ያው እንደና ሃምስተር ምናምን ነው። ታፕ ማድረጋለሁ 510 IMR አለኝ። ስለዚህ እዚህ ጋር አክሰለሬት የሚለው ቦታ ላይ እንመጣና ባይ እናደርጋለን ማለት ነው። ያው ዩር ባላንስ 510 አለኛ ይሄው 100 ባይ ማድረግ እችላለሁ። ከዛ ስፒድ እዚህ ጋር ይጨምርልኛል በ100 IMR ማለት ነው 4.17 ይጨምርልኛል። እዚህ ጋር ይሄን ባይ የሚለውን ነካለው። ኮንፊርም ቱ ስፔንዲንግ 100 IMR ቱ ፐርቼዝ ይለኛል። ይሄው ኮንፊርም እለዋለሁ። በምታዩት መንገድ ይሄው አፕግሬድ ሌቭል 1ን አለፍኩኝ ማለት ነው። ልክ እንደና ሃምስተር እንደ ኖትኮይን እንደዚህ ሌቭሎችን አፕ እናደርጋለን። እዚህ ጋር ይሄው ኮንፊርም እለዋለሁ። ይሄን ቀጣዩን ለማለፍ ደግሞ ይሄው 200 ይፈልጋል። ይሄንን ማለት ነው 200 ዱሬሽኑ ለ24 ሰዓት ነው። ከዛ ቀጥሎ ሌቭል 3 ሌቭል 4 300 400 እያለ ይቀጥላል። ይሄው ወደ ሌቭል 2 ለመግባት አሁን ይሄን ኮንፊርም አደርጋለሁ። ሌቭል 2 ላይ ገባው ማለት ነው። ስለዚህ እንደዚህ እናንተ አሳድጉ። እዚህ ጋር ይሄን IMR አጠራቅማችሁ ያው ሌቭላችሁን ከፍ ማድረግ ስላለባችሁ ያው 300 ይጠይቀኛል። አሁንም ልክ በእነዚህ አይነት መንገድ እንደዚህ እናሳድጋለን ማለት ነው። እዚህ ጋር ዋሌት የሚለው ላይ ደግሞ እንመጣና አሁን ላይ 201 ቀርቶኛል። USDT ምንም የለኝም። BTC ደግሞ 0.00127 አግኝቻለሁ። ይሄን BTC በምንድን ነው ያገኘሁት? ያው ቶታል ባላንስ $13.19 እዚህ ጋር አለኝ። ስለዚህ እንዴት ነው ይሄንን ያገኘሁት? ያው በሪፈራል ነው። እዚህ ጋር ግሩፕ የሚለው ቦታ ላይ እንምጣና አንድ ሰው ብቻ ነው ሪፈር ያደረኩት። እሱንም ለእናንተ ለማሳየት አንድ ወደ ራሴ ነው ሪፈር ያደረኩት። በዚህ አማካኝነት አሁን ምንድነው እዚህ ጋር ይሄንን ጆይን እናደርጋለን ማለት ነው። እዚህ ጋር ተሳታፊ እንሆናለን።
አንድ ሰው ኢንቫይት አድርግና ከዛ በኋላ ወደዚህ ተሳተፋለህ ይለኛል። እኔ አሁን ፓርቲሲፔት ሆኛለሁ። እዚህ ላይ ኦርደር ነምበርም አለኝ። በኋላ ላይ ይሄ ነገር ሰዓቱ ሲያልቅ ስንት ደቂቃ ነው የቀረው? አሁን እንደምታዩት 0.20 ሰዓት ነው የቀረው። 20 ሰዓት ከ26 ደቂቃ ምናምን ቀርቶታል። የዛ ሰዓት ላይ ይሄ ፓርቲሲፔት ሲወጣ ምን ያክል እንደሚደርሰን እናየዋለን። ያው ካልደረሰንም ተመልሰን ድጋሚ ጆይን እናደርጋለን። እናንተ እዚህ ጋር ሰዎችን ሪፈር አድርጉ። ከዛ ሆም ቦታው ላይ ደግሞ መጣክቱ ሜኑ በሉትና ያው እዚህ ጋር የመጀመሪያው ይሄኛው ነው። ይሄኛው ይሰራላችኋል። እዚህ ጋር እየመጣችሁ እቺን እንደዚህ እየነካችሁ እቺኛዋ 2 ላይ ስትደርስላችሁ ማለት ነው ወደዚህ ታወጣላችሁ። የ2 IMR ላይ ሲደርስ ማለት ነው ይሄኛው ወደዚህ ይቀላቀልላችኋል። ከዛ ሌቭላችሁን ታሳድጋላችሁ። እንደምታዩት እኔ አሁን 6.25 ደርሶልኛል። እዚህ ጋር ደግሞ እቺን የኮይን ምልክት እንነካታለን። ኢንቪቴሽን ታስኮች ናቸው። የመጀመሪያው ያው ሪሲቭድ ለዋለው 200 አግኝቻለሁ። ምንድነው የመጀመሪያውን ሰው ስለጋበዝኩኝ ያው 200 አገኘው። ከዛ ኤ ሌቭል ቲሞችን ደግሞ ስትጋብዙ 600 ታገኛላችሁ። 3 ሰዎች 5 ሰው ስትጋብዙ 1000 ከዛ 2000 እያለ ይጨምራል። ቦነስ ማግኛ ነው ይሄኛው፣ ተጠቀሙበት። ከዛ USDT ደግሞ ለማግኘት ኢንቫይት ፎር USDT የሚለውን ስትነኩት በUSDT የተለያዩ ሪፈራሎችን እና እዚህ ጋር መጥተው ኢንቨስት ለሚያደርጉ ሰዎችን ስትጋብዙ በዚህም ደግሞ ሌላ ኤርድሮፕ ላይ ተሳተፋላችሁ ማለት ነው። በጣም አሪፍ ነው ጓደኞቼ። በደንብ እያያችሁ ቀስ በቀስ ደግሞ እየሰራችሁበት ስትመጡ ይገባችኋል። እዚህ ጋር ዋሌት የሚለው ላይ እንገባለን። ዋሌት ላይ እንዴት ነው ዊዝድሮ የምናደርገው? ያው ሪቻርጅ ማድረግ ከፈለጋችሁም ሪቻርጅ ትችላላችሁ። ሪቻርጅ አድርጋችሁ አማውንታችሁን ከፍ ለማድረግ USDT በBIP20 እኛ አሁን በነፃ ብንሰራና ከጊዜያት በኋላ ደግሞ እንደዚህ በነፃ ያገኘነውን ወደ ኢንቨስትመንት እንቀይረዋለን በኋላ ላይ። ስለዚህ እንዴት ነው ዊዝድሮ የምናደርገው? ልክ ሲያልቅ እዚህ ጋር ዊዝድሮ ላይ እንመጣለን። በBIP20 USDT ነው። በUSDT ሆኖ BIP20 አድሬስ ማለት ነው። እዚህ ጋር አድሬሳችሁን አድ ታደርጋላችሁ ከክሪፕቶ ዋሌታችሁ ላይ አመጣችሁ። ከዛ ሰርቪስ ቻርጅ 0.1 ይቆርጣል። ባላንሳችሁ ላይ እዚህ ጋር ባላንስ ሲኖር እዚህ ጋር ተመጡና አማውንት ታስገባላችሁ። ዊዝድሮ ስትሉት ቀጥታ ወደ ዋሌታችሁ ይሄዳል። ሰጀስት ዊዝድሮዋል ታይሙ እንደምታዩት ያው ከ8 AM እስከ 11 PM ድረስ ነው። ሴንስ ዊዝድሮዋል ቫዝ ህጎቹን ከስር እዚህ ጋር አሉ። አንብቧቸው እናንተ በዝርዝር። የሚያስቸግር ነገር የለውም። ያው ሰዓት ነው። ቀን ላይ ብቻ ዊዝድሮ አድርጉ። በቃ ማታ ላይ ሌሊቶች ላይ ምናምን ነገር ነው ባጭሩ። እነዚህ ነገሮች ሎካል ታይም ምናምን ያሉ ትንሽ ግራ ያጋባሉ። ከ1 እስከ 2 ሰዓት ደግሞ ይፈጃል ፈንዱ ወደ ዋሌታችሁ ሲገባ ድረስ ይላል። እናንተ በደንብ ስሩበት። ያው ገና ነው ይሄ ነገር ሲያልቅ እንዴት ዊዝድሮ እንደምናደርግ አብረን ዊዝድሮዋል ፕሩፍ ቪዲዮ ሰራላችኋለሁ። ዋይት ፔፐራቸው እዚህ ጋር አለ። ስለ ፕላትፎርሙና ስለ ቴሌግራም አድሬሳቸው ላይ ገብታችሁ ደግሞ ጥያቄዎችን መጠየቅ ትችላላችሁ። ቀላል ይመስለኛል። ምንም የኔ ያክል የሚያስቸግር ነገር የለውም። ከፍ አድርጉትና ደግሞ እዚህ ጋር ታስኮች አሉ። አሪፍ ኮይኖች የምታገኙበት። ይሄን ቦት ጆይን ስናደርግ 500 እናገኛለን። በየቀኑ ስለገባን ብቻ 100 እናገኛለን። ያው ቼኪን የሚለውን ስነካው አሁን የዛሬ 100 ወስጃለሁ። ምንድነው ባላንስ ላይ እዚህ ጋር ተጨምሯል ማለት ነው። ከላይ በየቀኑ እየመጣችሁ ይሄን ዴይሊ ቼኪን ታደርጋላችሁ። ስክሪናችሁ ላይ አድ ስላደረጋችሁ ይሄው አድ ስክሪን የሚለውን ስነካው ይሄ ቦታ ስክሪን ላይ አድ ይሆናል። እንደዚህ አድ ለዋለው 300 አገኘው ማለት ነው። 300 ወሰድኩኝ። እዚህ ጋር 300 እየተጨመረ ይመጣል። እዚህ ጋር 300 እየተጨመረ ይመጣል። ያው ከዛ በኋላ 300 ሪሲቭድ የሚለውን ነካዋለሁ። ካደረኩኝ በኋላ እንደምታዩት ያው 300 ተጨመረልኝ። የቀድሞ ይሄኛውንም ይሄው ሪሲቭድ ለዋለው ይሄው ተጨመረ። ከፍ አድርገን ባላንሳችንን ስናየው አሁን ስንት ይሆናል? እንደምታዩት ያው 800 ምናምን ሆነልኝ ማለት ነው። እናንተ ታስኩን ለምሳሌ ያው ይሄን ኮሚኒቲ ጆይን አድርግ ነው የሚለኝ። እንደዚህ ነክቼው ይሄንን ጆይን አደርጋለሁ። ከዛ ወደዚህ ይመለስና ሪሲቭድ የሚለውን ስነካው ጆይን ማድረግን አረጋግጦ ምን ይሰጠኛል? ይሄው 1000 ነው የሰጠኝ ማለት ነው። 1000 እዚህ ጋር ከፍ አድርገው ያው እስቲ 1800 ሆነልኝ ማለት ነው ጓደኞቼ። 1800 ሆነልኝ አይማሩ። በእነዚህ አይነት መንገድ እዚህ ጋር ያለውን አይማር ደግሞ እዚህ ጋር አክሰለሬት የሚለው ቦታ ላይ እንመጣና ምን እናደርገዋለን? እንደቀድሞ ይሄው ሌቭላችንን ባይ እያደረግን ሌቭላችንን ከፍ እናደርገዋለን። ይሄው ሌቭል 3 ላይ ገባው። ኮንፊርም ሌቭል 4 ለመግባት አሁን ይሄው 700 ነው የሚጠይቀን። 700ንም ገዛበታለሁ። 700 ከፍ ይሄው እንደምታዩት ኮንፊርም። እዚህ ጋር ይሄው አይማር ማይ ማረጋ ስፒድ 12 ቀደም 4 ከምናምን ነበር። አሁን 12 ከምናምን ገባ። ይሄው ኤክስፔክት ሪተርን ደግሞ 300 አይማር በየቀኑ እናገኛለን ማለት ነው። በምን እኛ ምንም ሳነካ እዚህ ጋር ባለው በማይኒንጉ ብቻ ማለት ነው ጓደኞቼ። ከፍ አድርጉና እነዚህን ታስኮች ሁሉንም ሰርታችሁ እንደዚህ ጨርሷቸው። ያው ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ቪዲዮ ይመስል ነበረ። ቪዲዮውን እስካሁን ድረስ አያችሁ ላይክ በማድረግ ጨርሱት። ለጓደኞቻችሁም ሼር አድርጉ። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የኖቲፊኬሽን ምልክቷን ብታበሩ በየቀኑ አዳዲስ ቪዲዮዎችን ስንሰራ ኖቲፊኬሽን ይደርሳችኋል። እስከዛ ድረስ እነዚህን ቪዲዮዎች እያያችሁ ጠብቁኝ።